እግዚአብሔር ስሙ የተመሰገነ ይሁን። በትንሣኤ ሰላምታ ክርስቶስ ተንሳ እሙታን አሰሮ ለሰይጣን ሰላም ሆነ። እንኳን አደረሳችሁ። ወደ ትምህርቴ ከመግባቴ በፊት አስቀድሞ እጅግ የምናከብራቸው መምህራችን ቀሲስ ዶክተር መብራቱ ኪሮስ አስደንግጦኝ ነው ለመድረኩ የወጣሁት። እኔ በእውነት ከሊቀ ዲያቆናት አቢብ ጊዮርጊስ ለሁለትና አይደለም የእግሩን እጣቢ አልሆነ። እውነት ለመናገር በጣም ትልቅ ቅዱስ ነው። በረከቱን ያሳድርብን። የእሳቸውን ጀነረስ የሆነ ትሁት የሆነ በፍቅር የተሞላ አባታዊ ልብ ነው የምናየው። ለቀሲስ ዕድሜ ይስጥልን። በቀሪው ጊዜ እግዚአብሔር አምላካችን በቸርነቱ ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን የእርሱ ቅዱስ ፈቃድ ይሆንልን። ቀደም ሲል በጣም ደስ ያለኝ ነገር ከመጣሁ ቶሮንቶ ላይ ሌላ ሰሜን አሜሪካ ላይ በሄድኩባቸው ቦታዎች ያጣሁትን አንድ ነገር አይቻልም። እሱ ምንድነው? እኔ እንጃ፣ ምናልባት ባህር ሲሻገር አልሻገር ይላል መሰለኝ የእልልታ እጥረት አለ። በጣም አሜሪካ ላይ በጣም የእልልታ ነው። አንድ ሻንጣ ይዤ እመጣለሁ ብዬ እዚህ ግን ደህና እልልታ ሰምቻለሁ ከመጣሁ። በደንብ አመስግኑ። እግዚአብሔር የተመሰገነ ይሁን። አሜን። እልልታ ሰምቼውማ ከአረብ ሀገር ቶሮንቶ ይህንን የመሰለ እልልታ አንደበታችሁን በምስጋና የሞላ አምላክ ስሙ የተመሰገነ ይሁን። ለመጨረሻ ጊዜ እግዚአብሔር ይቀበልልን። በሉቃስ ወንጌል ምዕራፍ 15 ከቁጥር 19 ላይ በሚገኝ ኃይለ ቃል በቀሪው አጭር ሰዓት የእግዚአብሔርን ቃል እንማራለን። የትምህርታችን ርዕስ ልጄ ሞቶ ነበር ሕያው ሆኗል የሚል ይሆናል። ከኔ ጋር በሉ። ልጄ ሞቶ ነበር ሕያው ሆኗል። በሉቃስ ወንጌል ምዕራፍ 15 ላይ ከቁጥር 19 እስከ 23 ባለው ክፍል ተጽፎ የሚገኝ ኃይለ ቃል ነው። በዚህ ቃል ተነስተን የዛሬውን ቃል እግዚአብሔር እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህች ምድር ላይ በተመላለሰበት በመዋዕለ ሥጋዌው ሰው ሆኖ በምድር ላይ ባስተማረበት ጊዜ በሚያስተምርበት ጉባኤ ላይ እንደዚህ በጣም ብዙ ሕዝብ ይገኝ ነበረ። የአምስት ገበያ ሕዝብ እንደሚለው መጽሐፍ እስከ 5000 ሰው ከዛም በላይ ሰው ክርስቶስ በሚያስተምርበት ጉባኤ ላይ በጣም ብዙ ሰዎች ይገኙ ነበር። ክርስቶስም ያስተምር ነበር። በእርግጥ ሰው ብዙ ቢሆንም ትንሽ ቢሆንም መድኃኔዓለም ክርስቶስ ትምህርት አቋርጦ አያውቅም። አንድ ሰው ለብቻው ሲያስተምር በሌሊት እንደ ኒቆዲሞስ ያሉትን፣ በጠራራ ፀሐይ እንደ ሳምራዊቷ ሴት ያሉትን ሰዎች ነፍስ ነውና ሳይንቅ ክርስቶስ ያስተምር ነበር። ከክርስቶስ ተማሪዎች ግን በጣም የሚገርማችሁ በቁጥር በጣም የሚበዙት ኃጢአተኛ ሰዎች ነበሩ። ክርስቶስ ሲያስተምር አብዛኞቹ ተማሪዎቹ የሚሰሙት ጻድቃን፣ ቅዱሳን፣ ንጹሐን ሰዎች አልነበሩ። የሚበዙት ጻድቃን ሳይሆኑ ኃጢአተኞች፣ ዘማውያን፣ አመንዝሮች፣ በሰው ዘንድ በጣም የተናቁ ሰዎች በክርስቶስ ጉባኤ ላይ ሊማሩ ይመጡ ነበር። ክርስቶስም የምግባራቸውን ክፋት የኃጢአታቸውን ብዛት ሳያይ ያስተምራቸው ነበር። እግዚአብሔር ኃጢአታችንን ሳይመለከት ዛሬም እኛን ያስተምራል እና በጣም ኃጢአተኞች ጋር እንግዲህ ክርስቶስ ለአርያን የመጣው ተጠመቁ ለማለት ተጠምቆ አሳየን። ሥጋውን ደሙን ሰጥቶ አሳየን። ጸልዩ ብሎ አሳየን። ንስሐ መግባትን ግን ሊያሳየን አይችልም። ምክንያቱም ክርስቶስ ኃጢአት የለበትም። ግን ከኃጢአተኞች ጋር በመሆን የኃጢአተኞች ወዳጅ ተብሎ በመጠራት መድኃኒታችን ኢየሱስ ክርስቶስ ያስተምር ነበር። ክርስቶስ ኃጢአተኞችን ሲያስተምር በዚያን ጊዜ የነበሩት ጸሐፍት ፈሪሳውያን ደስተኛ አልነበሩ።
ለምን ከኃጢአተኞች ጋር አብሮ ይበላል? ለምን አብሮ ይጠጣል? ኃጢአተኞችን ለምን ይቀበላቸዋል? እያሉ በክርስቶስ ላይ ያጉረመርሙ ነበረ። አንዳንዴም በግልጽ መጥተው ይጠይቁታል። ለምን ኃጢአተኞች ጋር እንደዚህ ትሆናለህ? አሁን ይህችን ሴት ምን አይነት ሴት እንደሆነች ቢያውቅ ኖሮ ያስጠጋት ነበረ እያሉ አንዳንዴ በወዳቸው፣ አንዳንዴ ደግሞ በግልጽ ክርስቶስን ይጠይቁት ነበር። ክርስቶስ ለዚህ ጥያቄ ሲመልስ መድኃኒት የሚያስፈልገው ለጤነኞች ሳይሆን ለምኖች? ለበሽተኞች ነው። እኔ ኃጢአተኞችን ለንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁም እያለ ይመልስ ነበር። አሁን በጠቀስኩላችሁ በሉቃስ ወንጌል ምዕራፍ 15 ላይ ክርስቶስ እንደተለመደው ቀራጮችንና ኃጢአተኞችን ሰብስቦ ማስተማር ጀመረ። ቀራጮች እንግዲህ የሚባሉት ቪዲዮ ቀራጮች አይደሉም። ቀረጥ የሚቀርጡ የመንግስት ባለስልጣኖች፣ የቀረጥ ሰብሳቢ ሰራተኞች ናቸው። እነዚህ ሰዎች በጣም የተናቁና የተጠሉ ናቸው በሁለት ምክንያት። አንደኛ ድሃ የሚበድሉ፣ ፍርድ የሚያጓድሉ፣ የሰው ንብረት የሚነኩ ናቸው። ከኔ ጋር ናቸው። እነዚህ ቀራጮች በጣም የተጠሉ የተናቁ የነበረው የመጀመሪያው የሰው ንብረት ስለሚቀሙ ድሃ ስለሚበድሉ ነው። ሁለተኛ በዛን ዘመን እነዚህ ሰዎች ይሰሩ የነበረው ለሮማውያን ለቅኝ ገዢዎች ናቸው። ስለዚህ በእኛ አነጋገር ባንዳዎች ናቸው፣ አገር የካዱ ናቸው። አይሁድ በጣም ይጠሏቸዋል። ክርስቶስ ግን እነዚህን ቀራጮች ያቀርባቸው ነበር። እንደውም ከ12ቱ ሐዋርያት አንዱ ቅዱስ ማቴዎስ በሙያው ምን ነበር? ቀራጭ ነበረ። ይለይላችሁ ብሎ ጭራሽ ከደቀ መዛሙርቱ አንዱ ቀራጭ አደረገው እና ለምንድን ነው ኃጢአተኞችን የሚያስተምረው ብለው በልባቸው ሲያጉረመርሙ ክርስቶስ በግልጽ ስላልጠየቁት በግልጽ አልነገራቸውም። በምሳሌ አድርጎ ግን ኃጢአተኞችን ለምን እንደሚቀበል ተናገረ። የመጀመሪያው ምሳሌ እንዲህ ሲል ተናገረ። አንድ ሰው 100 በጎች ነበሩት ይላል። እረኛ ነው። 100 በጎች ነበሩት እና ይህ እረኛ በጎቹን አሰማርቶ ቀኑን ሙሉ ሲጠብቅ ከዋለ በኋላ ሲመሽ በጎቹን እየነዳ ወደ ቤቱ ተመለሰ። ከተመለሰ በኋላ በጣም ጠንቃቃ እረኛ ስለነበር ምናልባት እንደው አንድ በግ ወሎ ከሆነ ብሎ ሲቆጥራቸው በጎቹን ከ100 በጎች መሃል አንድ በግ እንደጎደለ አስተዋለ ይላል። ከ100 በግ አንድ ሲጎድል ስንት ይቀራል? አንድ በግ መጉደሉን ሲያውቅ አይ ይሄ አንድ በግ ነው ምንም አያደርግልኝም ሳይል 99ኙን በጎች ትቶ እዛው በረት ውስጥ ቆልፎባቸው አንዱን በግ ፍለጋ በጨለማ ወጣ ይላል። ያንን በግ እስኪያገኘው ድረስ ፈለገው። ተራራ ላይ ወጥቶ ወርዶ ወንዝ ተሻግሮ ከብዙ ድካም በኋላ እኩለ ሌሊት ላይ ያንን በግ አገኘው። ባገኘው ጊዜ አነሳና በትከሻው ተሸከመው ወደ ቤቱ ይዞት መጣ። ቤት ካመጣው በኋላ ጎረቤቶቹን ጠራና የጠፋውን በጌን አግኝቼዋለሁና ከእኔ ጋር ደስ ይበላችሁ አላቸው ይላል። እውነት እላችኋለሁ እንዲሁም ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። ይህ የመጀመሪያ ምሳሌ ነው። ክርስቶስ ሁለተኛ ምሳሌ ተናገረ። ለአንዲት ሴት ደግሞ 10 ድሪም ነበራት። ድሪም ማለት አንዳንዶች ድሪ የሚለውን ይዘው ጌጥ ነው ይላሉ፣ ድሪም ሳንቲም ነው ይላሉ። በሳንቲሙን ያዘው በመካከለኛው ምስራቅ ድርሃም የሚባል ሳንቲም አለ እና ድሪም ነበራት። 10 ሳንቲሞች ነበሯት። ይቺ ሴት ከ10 ሳንቲም መሃል 1 ሳንቲም ጠፋባት። ሲጠፋ ምን አደረገች? በመጀመሪያ መብራት አበራች። ከዛ ቤቷን ጠረገች፣ ቆሻሻውን ሰበሰበች። ከዛ ያንን ሳንቲም እዛው ቤት ውስጥ ከቆሻሻው መካከል ፈልጋ አወጣችው። እሷም እንደባለበጉ የጠፋውን ሳንቲሜን አግኝቼዋለሁና ከእኔ ጋር ደስ ይበላችሁ ብላ ለጎረቤቶቿ ተናገረች ይላል። ስንተኛ ምሳሌ? ሁለተኛ። ክርስቶስ ሶስተኛ የመጨረሻ ምሳሌ ተናገረ። ለአንድ ባለጸጋ ሰው ደግሞ 2 ወንድ ልጆች ብቻ ነበሩት ይላል። በጣም ብዙ ሀብት ያለው፣ በጣም ብዙ የእርሻ መሬት ያለው
አንድ ባለጸጋ ሰው ነበር። ግን የወለደው 2 ወንድ ልጆች ነው። እና እነዚህ 2 ወንድ ልጆች ያው እንደሚታወቀው ወራሾች ናቸው አባታቸው ሲሞት። እና የሚገርመው ትንሹ ልጅ ከ2 ወንድ ልጆች ትንሹ አባቱ እስኪሞት ድረስ መጠበቅ አቃተው። ቢያይ አባቱ ምን አይሞትም። ስለዚህ ወደ አባቱ መጣና አባቴ የሚደርሰኝን ገንዘብ አሁኑኑ ስጠኝና ልሂድ አለው ይላል። አባት በሕይወት እያለ ልጅ ወርስ ከጠየቀ እኮ በተዘዋዋሪ አባቱን ምን እየተመኘ ነው? ሞቱን እየተመኘ ነው። አባት አላስገደደውም። እሺ ብሎ ገንዘቡን ከፈለና ሰጠው። ይህ ልጅ ቆይቶ አባቱ እስኪሞት ቢታገስ የአባቱን ንብረት ከወንድሙ ጋር እኩል 2 ይካፈል ነበር። አሁን ግን 1/3 ነው የሚደርሰው። 1/3 ተሰጠው። የአባቱን ገንዘብ ይዞ ወደ ሩቅ ሀገር ሄደ ይላል። ልክ ሲሰጠው ሄደ። በነገራችን ላይ እግዚአብሔር የማይሰጠን ሲሰጠን እንደምንጠፋ ስለሚያውቅ እንደው አንድ ነገር ስጠኝ እንጃ። የዚህ ሀገር ሰዎች አሁን ምን ብላችሁ እንደምትጸልዩ ጉዳችሁን አይተን እስቲ ያው አፍሪካ ሀገር ስትሄዱ፣ ኬንያ ስትሄዱ፣ አረብ ሀገር ስትሆኑ፣ አውሮፓ ስትሆኑ፣ ወይ ካናዳ ወይ አሜሪካ እስቲ አሁን ወይቱ ሰልልቱ ተመልሶ ኢትዮጵያ አዙሪት እኮ ነው አይለቀንም በቃ። እና ከሰጠን እንደምንጠፋ ያውቀናል። ጊዜ አንድ ነገር ስጠኝ አለ። የአባቱን ንብረት ይዞ ወደ ሩቅ ሀገር ሄደ ይላል። ንብረት ይዞ ከመጥፋት ይሰውረን። ጊዜ ሩቅ ሀገር ሄደ። እንደው አባዬ እስኪሞት ድረስ እንደው እዚሁ ልጡረው ጤናውን እንደው ልመልከት ልጠይቀው እንኳን አይደል። ወደ ሩቅ ሀገር ሄደ። በሄደበት ሀገር ካገኘው ጋር በልቶ ካገኘው ጋር ጠጥቶ የአባቱን ንብረት በአጭር ጊዜ ጨረሰ። ገንዘብ ለማግኘት ነው እንጂ ለማጥፋት ቀላል ነው አይደል? በተለይ ያለፋበት ገንዘብ ቆሎ ትበት ነው። ገንዘቡን በአጭር ጊዜ ጨረሰው። ገንዘቡ ሲያልቅ ደግሞ ጓደኞቹም አለቁ። ይሄ ሆይ ሆይ የሚሉት አብረን ብላ አብረን ጠጣ ወዳጅ የሚሉት ሁሉ ተለዩት። ልክ ገንዘቡ እንዳለቀ ጓደኛም እንዳጣ ልብ አድርጉ። ንብረት አላፈራ፣ ቤት አልሰራ፣ ደህና ነገር የለውም እጁ ላይ። ልክ ገንዘቡ ሲያልቅ እዛች ሀገር ላይ ታይቶ ተሰምቶ የማያውቅ ረሃብ ተነሳ። ከኔ ጋር ናችሁ? ምን ተነሳ? ድርቅ ሆነ። ከዛ ይህ ሰው ቤት የለው። ሰው ቤት ተጠግቶ መኖር ሞከረ። እባክህ አስጠጋኝና አንተ ጋር የበላው እየጠጣሁ ልኑር አለ። እሺ ብሎ ሰውዬው አስጠጋው። ግን በነፃ አይደለም ያስጠጋው። ቀን ቀን አሳማዎች አሉኝ እነሱን ትጠብቃለህ፣ ማታ ማታ እኔ ቤት ገብተህ ትተኛለህ። ይህ ልጅ ተንደላቆ ያደገ የባለጸጋ ልጅ ነው። ልባ የተደፋ ውሃ ማያነሳ ልጅ ቀን ቀን ምን እየጠበቀ መዋል ጀመረ? አቤት አሳማ በግዕዝ እሱም አስቀያሚ የመጨረሻ ቆሻሻ እንስሳ፣ እዛው የሚበላ እዛው የሚጸዳዳ በጣም የሚሸት በረት ነው የአሳማ በረት። ይህ ልጅ በድሎት ያደገ የተሞላቀቀ ልጅ ነበረ። የአሳማ ጠባቂ ሆነ። የሚገርማችሁ ከሽታው በላይ ምን እንደሚያስጨንቀው ታውቃላችሁ? ረሃቡ። ሽታውን እስችሎታል፣ ረሃቡ ግን አልቻለው። እና አሳማዎቹ ከሚበሉት ምግብ ሊበላ ይመኝ ነበር። እንደው እነሱ ምነው አሳማ በሆንኩ ሲል ደረሰው። ይህን ጊዜ ወደ ልቡ ተመለሰ ይላል። እግዚአብሔር ሁላችንን ወደ ልባችን ይመለስ። ምን አለ? በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው? እኔ እዚህ በረሃብ ልሞት ነው። እኔ እዚህ በአሳማዎች ምግብ እየቀናሁ ነው። ግን በዚህ ሰዓት እኔ እዚህ ስሰቃይ በአባቴ ቤት እንጀራ ተርፏቸው ለውሻ የሚሰጡ እንጀራ ተርፏቸው የሚደፉ ስንት ናቸው? ስለዚህ አሁኑኑ ተነስቼ ወደ አባቴ እሄዳለሁ። አባቴን እንዲህ እለዋለሁ፣ አባቴ ወይ በሰማይና በፊትህ በደልኩ። በሰማይ አባትህን አክብር ባለ በእግዚአብሔር ፊት፣ በፊትህ በአንተ ፊት በደል። ከእንግዲህ ወዲህ ልጅህ ተብዬ ልጠራ አይገባኝም። ቤት ውስጥ ካሉት አገልጋዮች እንዳንዱ አድርገኝ፣ ከባሪያዎች አንዱ አድርገኝ ይለዋለሁ አለ። ተነስቶም ወደ አባቱ መጣ። አባቱም ይላል ከሩቅ ሳለን አየውና አዘነለት። ምን አለለት? አዘነበት አይደለም። ምን አለለት? የት እያለ አይቶ? እግዚአብሔር ከሩቅ ነው የሚያየን። በነገራችን አየና አዘነለት። ወደ እርሱ ሮጠና አቀፈና ሳመው። ልጁም አባቴ ወይ ልጅ ልባል አይገባኝም አለ። አባት ግን አልሰማውም ጭራሽ። ከሁሉ የተሻለ ልብስ አምጡና አልብሱት፣ ለጣቱ ቀለበት ለእግሩ ጫማ ስጡት፣
የሰባውን ፍሪዳ አምጡና ረዱለት። ልጄ ሞቶ ነበር፣ ሕያው ሆኗል፣ ጠፍቶ ነበር ተገኝቷል አለ። ደስ ይላቸውም ጀመር። ይህ ሁሉ ሲሆን የባለጸጋ ስንት ልጆች አሉት ነው ያልኳቸው? ታላቅ ወንድሙ እርሻ ሲያርስ ውሎ ማታ ወደ ቤት ሲመጣ ቤቱ እልልታ በእልልታ፣ ገና ውጭ እንዳለ የእልልታ ድምፅ ነው የሚሰማው። ምንድን ነው ብሎ አንዱን ሕፃን ሲጠይቀው አይ ወንድም መጥቶ አባቴ የሰባውን ፍሪዳ አርዶለት ነው አለው። ተቆጣ። ሊገባም አልፈለገም ይላል። አልገባም አለ። መከረኛ አባት ወጣና ለመነ ይላል። የጠፋው ሲመጣ ቤት ውስጥ ያለው ደግሞ ምን አልለማል? ኧረ እባክህ ግባ። አልገባም። እኔ እስከ ዛሬ እንደ ባሪያ ተገዝቼልሃለሁ። ካዘዝከኝ ውስጥ ያልፈጸምኩት አንድም ነገር የለም። ነገር ግን ለእኔና ለጓደኞቼ እንደው ደስ ይበላችሁ ብለህ እንደው ፍየል እንኳን ወይ በግ እንኳን አርደህ አብልተህ ታውቃለህ? አታውቅም። ዛሬ ግን ይህ ልጅህ አለ። ይህ ምን ለእሱ ምን ነው? ይህ ልጅህ አለ። አርቆ ማለት ገንዘብህን ከጋለሞቶች ጋር በልቶ ሲመጣ ፍሪዳ አደረግለት። ስለዚህ አልገባም። አባትም እንዲህ አለው፣ ልጄ ወይ አንተ ሁል ጊዜ ከኔ ጋር ነህ፣ ለእኔ የሆነ ሁሉ ያንተ ነው። ዳሩ ግን ይህ ወንድምህ አለ። ይህ ምንህ አረመው። ቅድም ይህ ምንን ያለው እሱ ይህ ወንድምህ ሞቶ ነበረ፣ ያው ስለሆነ ጠፍቶ ነበር፣ ስለተገኘ ደስ እንዲለን ፍስሐም ልናደርግ ይገባናል አለው። ስለ ቃሉ አምላካችን ስም የተመሰገነ ይሁን። ስንት ምሳሌ አየ? መጀመሪያ የጠፋው ምንድን ነው? ጅብ ነው። ሁለተኛው ሳንቲም ላይ ነቃላችሁ ችግር አለን። ሶስተኛው ሰው ነው አይደል? የሚገርማችሁ የሉቃስ ወንጌል ምዕራፍ 15 መድኃኒታችን ኢየሱስ ክርስቶስ ከተናገራቸው ምሳሌዎች ሁሉ እጅግ ወርቃማው ምሳሌ የሌሎች ዘ ክራውን ኦፍ ፓራብልስ ነው የሚባል የሌሎች ምሳሌዎች ሁሉ አክሊል ነው፣ ዘውድ ነው። እዚህ ምዕራፍ ውስጥ በጣም ብዙ ትምህርት አለ። ምስጢረ ሥላሴ አለ። አብን አባት ሆኖ እናገኘዋለን። ወልድን እረኛ ሆኖ እናገኘዋለን። መንፈስ ቅዱስን እናት ሆኖ እናገኘዋለን። ምስጢረ ሥላሴ አለ። ምስጢረ ሥጋዌ አለ። የጠፋውን የሰው ልጅ ፍለጋ ከሰማይ ወደ ምድር ወርዶ ክርስቶስ እናገኘዋለን። ምስጢረ ቁርባን አለ። የሰባውን ፍሪዳ አምጡና ረዱለት አለ። ምስጢረ ትንሣኤ ሙታን አለ። ልጅ ሞቶ ነበር ሕያው ሆኗል። እያንዳንዱ እንማረው ብንል ጊዜያችን እውቀታችን አይፈቅድም። ግን አንድ ክርስቲያን እንዴት ከአምላኩ ከእግዚአብሔር ይጠፋል የሚለውን እንማርበታለን። እግዚአብሔር ሁላችንን በቸርነቱ ያስተምረን። መጀመሪያ ላይ የጠፋው እንስሳ ነው። ሁለተኛ ላይ የጠፋው ዕቃ ነው። ሶስተኛ ላይ የጠፋው ሰው ነው። እኛ ሰው ሆነን ከእግዚአብሔር ተለይተን እንጠፋለን? አንጠፋም። በኃጢአት ምክንያት እንጠፋለን። ሰው ሆኖ የማይበድል የለም እያለን ነው። አንዳንዴ ሰው ኃጢአቱ ይበዛና ደግሞ ሰው እንደ እንስሳ የሚሆንበት ጊዜ ሰው ክቡር ሆኖ ሳለ አያውቅም እንደሚጠፉ እንስሳት መሰለ እንዳለ ነብዩ እግዚአብሔር ዳዊት እንደ እንስሳም ሆነን እንጠፋለን። አንዳንዴ ደግሞ ሰው ከእንስሳም ወርዶ እኮ ዕቃ የሚሆንበት ጊዜ በቃ እሱ ነገር ተስፋ የለውም ከዚህ በኋላ እኮ እንደሞተ ነው የሚቆጠረው፣ ያው ጠብቀ መቅበር ነው እንጂ የተባለ ተስፋ የተቆረጠለት አይጠቅምም የተባለ አለ። ዕቃውንም እንስሳውንም ሰውየውንም ማን ይፈልገዋል? እግዚአብሔር ፈለገው። ሶስቱንም ይፈልጋል። በምንም አይነት ኃጢአት መጠን ላይ ብንሆን ማን ይፈልገናል? እግዚአብሔር ይፈልጋል። ፈላጊው ደግሞ ስታዩት መጀመሪያ ላይ እረኛ ነው። ሁለተኛ ላይ እናት ነች። ሶስተኛው ላይ አባት ነው። የሁላችን አባት ማን ነው? እግዚአብሔር ነው። እናታችንስ እመቤታችን ነች። ልክ ናችሁ። ግን እግዚአብሔር እናትም አባትም ነው። ደግሞ አንተ አሁን አንተ ምን ቅዱስ ያሬድ አንተ አባታችን አንተ እናታችን። አለቃ ኪዳነ ወልድ ክፍሌ የሚባሉ የመዝገበ ቃላት የጻፉ ትልቅ ሊቅ አሉ እና እሳቸው ምን ይላሉ? ኧረ እግዚአብሔር እናት አባት ብቻ ሳይሆን አያታችንም እሱ ነው ይላሉ። ምናች አያታችን። ምክንያቱም እግዚአብሔር ራሱን በመጽሐፍ ቅዱስ በዶሮ በወፍ እየመሰለ ይናገራል። ዶሮ ጫጩቶቿን ከቅፎቿ በታች እንደምትሰበስብ እኔ እናንተን ይሰበስባቸዋለሁ ይላል። ራሱን ዶሮ አድርጎ እኛን ጫጩት አደረገ። እስኪ ልጠይቃችሁ፣ ዶሮ ለጫጩት እናት ናት አያት ናት? በነገሩ ከሱፐር ማርኬት እየገዛችሁ ቤት በኩል ታቁታለች። እናት ነች አያት ነች? አያት ናት። እናቷ ማን ነው? እንቁላል እንዳትናገራች። እናትም ነች አያትም ነች አለ ናት አይደለችም? እሷ እንቁላል ትጥላለች። ከእንቁላሉ ምን ይገኛል? እግዚአብሔር እንደ እንቁላል መሬትን ፈጠረ። ከመሬት ከአፈር ደግሞ ማንን ፈጠረ?
ስለዚህ እናት አባት ብቻ ሳይሆን አያታችንም አለው ስሙ የተመሰገነ ይሁን። አመስግኑት እስቲ። ግን ደግሞ እናት አባታችን አያታችን ሁለቱንም ያህል ቢወዱን በጣም ነው ቢንከባከቡን በዋልንበት ሁሉ አብረውን አይውሉ፣ ባደርንበት ሁሉ አብረውን አያሉ። እግዚአብሔር ግን ከኛ ተለይቶ ያውቃል። በዚህ ምክንያት እግዚአብሔር እናት አባት አያት ብቻ ሳይሆን እረኛም ጭምር። እግዚአብሔር እረኛዬ ነው የሚያሳጣኝ ከበላይ በጠዋል አይልም፣ የሚያሳጣኝ የለም። በለመለመ መስክ ምን ይለኛል? አዎ ዝም ብሎ ደረቅ ሳር አያግጠኝ። በለመለመ መስክ በዕረፍቱ ዘንድ ይመራኛል የተባለለት እውነተኛ እረኛ መድኃኒታችን ኢየሱስ ክርስቶስ። እኛ ስንተኛ የማይተኛ እረኛ፣ እኛ ተኝተን የሚጠብቀን እረኛ። ምድራዊ ጠባቂ እኮ ይተኛል አይተኛም? የፈለገ እንደ አንድ ዘበኛ ሊቀጠር ሄዳሉ። ጥበቃ ሊቀጠር አንድ ድርጅት በጣም ጥሩ እንደዚህ ተምሬያለሁ፣ መተኮስ እችላለሁ፣ ምን እላለሁ አለ። በጣም ጥሩ ቡና ጠጣ ሲሉት ሌሊት እንቅልፍ ይከለክለኛል። ሰውየው ስራው ምን ማድረግ ነው? ግን ይተኛል። ይገርማችሁ። በህልም ያየው የሚሉ ዘበኞች አሉ። ለአሰሪዎቻቸው ህልም የሚያዩ ዘበኞች አሉ። ይቺ ተኝተዋል ማለት ነው። ሲጠብቀን የማይተኛው ማን ነው? እረኛ በጎቹን ጠብቆ መጨረሻ ላይ ምን ያደርጋቸው? ወይ ይሸጣቸዋል ወይ ራሱ አርዶ ይበላቸዋል። ክርስቶስ እረኛችን ነው። አርዶ ይበላል። ባይሆን እኛ በጎቹ ተሰልፈን የእረኛውን ስጋና ደም እንበላለን። በጎቹ ስጋውን የሚበሉት እረኛ እኮ ነው ክርስቶስ። በጎቹ ተስማምተው የሸጡት እረኛ እና መድኃኒታችን ኢየሱስ ክርስቶስ ነው እረኛው። ይህ እረኛ 100 በጎች ነበሩት። ሰውና መላእክት ናቸው። 99 የተባሉት ነገደ መላእክት ናቸው። መላእክት በነገድ 99 ናቸው ይላል መጽሐፈ ስነ ፍጥረት። አንድ ወገን የተባለው የሰው ልጅ ነው። 99ኙ መሃል ከ100 መሃል አንዱ የጠፋው እኛ የሰው ልጆች ነው። አዳም ነው፣ የአዳም ልጆች ነው። አንዱ በግ ሲጠፋ 99ኙን ፍለጋ ትቶ አንዱን በግ ፍለጋ ወጣ የተባለው ሀዲጎ ተሳተ ነገድ እያልን የምንዘምርለት እውነተኛው እረኛ መድኃኒታችን ኢየሱስ ክርስቶስ። የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመውን እረኛችንን ክርስቶስን የወለድሽልን ሆይ ምን ይበልሽ ይላል ቅዱስ ዮሐንስ አፈወርቅ። የጠፋው በግ አዳም ነው። ባገኘው ጊዜ የተሸከመው ክርስቶስ። ተሸከመው የተባለው የሁላችንን ኃጢአት በመስቀል ላይ መሸከሙን ነው። ነሣ ደዌነ ወጾረ ሕማመነ፣ ኃጢአታችንን በደላችንን ክርስቶስ በመስቀል ላይ ምን አለ? ተሸከመ። ይህ የማዳኑን ስራ ነው የሚያሳየው። 99ኙን መላእክት ትቶ ማለት ጥሏቸው መጣ አይደለም። ባህርየ መላእክትን ትቶ መልአክ ልሁን ሳይል ሰው ልሁን ብሎ አንዱን ደቂቃ አዳም ፍለጋ ከሰማይ ወደ ምድር ወረደ። እስኪያገኘው ፈለገው፣ ባገኘው ጊዜ ተሸከመው የተባለው የክርስቶስ የማዳን ስራ ነው። ይህ የአምላክን የማዳን ስራ የሚገልጸው ክፍል ነው። ወደ እኛ ዘመን ስናመጣው ከኔ ጋር ናችሁ ምዕመናን? እግዚአብሔር ከሁላችን ጋር ይሁን። የሚገርማችሁ እኛ ክርስቲያኖች ከቤተ ክርስቲያን እንዴት እንጠፋለን ካላችሁ አሁን ያነበብነው የሉቃስ ወንጌል ምዕራፍ 15 ላይ የብዙዎቻችን አጠፋፍ አለ። የመጀመሪያ አጠፋፍ እንደ በግ ነው። ሁለተኛው አጠፋፍ እንደ ሰው ነው፣ እንደ ዕቃ ነው። ሶስተኛው እንደ ሰው። ከእኛ መሀል እንደ በግ የጠፋ ሰው አለ። እስቲ ልጠይቃችሁ ምዕመናን፣ በግ የሚጠፋው አውቆ ነው ሳያውቅ? የካናዳ በጎች ያስባሉ። በግ ሲጠፋ አውቆ ነው ሳያውቅ? ምን እያደረገ ነው የሚጠፋው? እስቲ ንገሩ። መቼስ በግ እንዴት እንደሚጠፋ ለማወቅ በግ መሆን ያስፈልጋል። ሰው ሆናችሁ እስቲ ሞክሩ። ምንድን እያደረገ የሚጠፋው? በግ ሳር እየበላ እዚህ ጋር ሳር ሲበላ ይሄ ሳር ትንሽ ደረቅ ሲልበት ወደዛ ሲሄድ፣ እዚህ ጋር ውሃ ሲጠጣ ደፍረስ ሲልበት ወደዛ ሲሄድ ሳስበው ነው በግ የሚጠፋው። በግ ሲጠፋ ቢመሽብኝስ ብሎ የሚያስብ በግ አለ? ሰዓት እያየ የሚጠፋ በግ አለ? ተኩላ ቢበላኝ ገደል ብገባ ይላል? የመጀመሪያው እኛ ክርስቲያኖች የምንጠፋው እንደ በግ ሳናውቅ፣ አንዱን ሳር ሲበላ ሌላ ሳር፣ አንዱን ውሃ ሲጠጣ ሌላ ውሃ እየጠጣ እንደጠፋ፣ አንድ ስራ ስንሰራ ሌላ ስራ፣ አንድ ትምህርት ስንማር ሌላ ትምህርት፣ አንድ ንግድ ስንነግድ ሌላ ንግድ፣ ሳናስበው እንጠፋለን። ይሄ በግ እንደጠፋው ማለት። አንዳንዶቻችን ቤተክርስቲያን ለመምጣት ጊዜ የለን፣ ለስራ ነው የመጣሁት ሰው ሀገር ነው ያለሁት እያለ አንዱን ዕዳ ስንከፍል ሌላው ሲመጣ ምን ነው አትመጣም ቤተክርስቲያን ሲባል እንዲያይመስለው
እኔ እኮ በጣም ቢዚ ነኝ ይላል። ይሄ በጋውን ቢዚ ነበር አልነበረ? መልሱልኝ። ይሄን ሳር እያገላበጠ ቢዚ ነበር። አይመቸኝም። ሞት ሲመጣ ቢዚ ነኝ ማለት ይቻላል? ይበል ቢመሽብኝስ ብሎ አላሰበም። ብዙዎቻችን በሞትስ ብለን አናስብም። ሞት እኮ ስራ አለብኝ ተብሎ የሚቀር ነገር አለ። ተኩላ ቢበላኝ ገደል ገባ አላለ። እንደ በግ ለምድ ለብሰው የሚመጡባችሁ በውስጣቸው እንደ ተኩላ ነጣቂዎች ከሆኑ ከሐሰተኞች መምህራን ተጠበቁ ይላል ክርስቶስ። ሃይማኖቴን ምክድስ ሳንል ሳናውቀው በስጋዊ ሕይወታችን ተወጥረን እኮ እንጠፋለን። እንደ የጠፋ ነው እግዚአብሔር በቸርነቱ ይመልስ። ለመኖር ስንዘጋጃለን እንደምንሞተው ብዙዎቻችን። እኔ በጣም ይገርመኛል። በተለይ ኢትዮጵያ፣ ኤርትራ፣ አጠቃላይ የሀበሻ ሕዝብ ብዙ ጊዜያችን የሚጠፋው ለመኖር በምናደርገው ዝግጅት። ቤት ስንሰራ እድሜያችንን ሙሉ ሰርተን የምንኖርበት ነው ሊኖር አይደለም። ለመኖር ስንዘጋጃች እንሞታለን። በጣም ይገርማል። ሰው ሀገር ሄደን ነገ የተሻለ ነገር ለማምጣት ስናስብ ስጋችንም ብቻ ደግሞ የሰው ሀገር ሲሆን የሚሆንልን ነገር አለ። ሀገር ቤት የማይሰራ ሁሉ እዚህ ሲመጣ ይታወቃል። ስራው ሁሉ ይመጣለት አይደለም። ልክ አባይ የሚገርማችሁ አባይ ከኢትዮጵያ ተነስቶ ግብፅ ለመድረስ በ15 ቀን ነው የሚደርሰው። በስንት ቀን? ክው ብሎ ማለት ነው። ትክክለኛ ረሻ ማለት ነው። ከሀገር ለመውጣት ማለት ነው። ተንከጎ ይደርሳል። በስንት ቀን? ልክ ግብፅ ሲደርስ ሜዲትራኒያን ባህር እስኪገባ 6 ወር ይቆያል። ታዲያ ይህ ውሃ አበሻ ነው አይደለም? ሰው ሀገር ከገባ እንቀዘቅዛለን። እና ይህ በጊዜ እንደወድ ስጋዊ ህይወታችን ኑሯችንን አንዱን ስንል የነፍሳችንን ነገር ዞር ብለን ሳናይ የጠፋን ሰዎች አለን። ለንስሐ ጊዜ አተን፣ ለስጋው ደግሞ ጊዜ አተን። ቅድም አባታችን ጊዜ እግዚአብሔር ስጦታ ነው ብሏል። ተሰጥቶን ጊዜ ተሰጥቶ አምላክ ጊዜ የለም። አንዳንድ ሰው ነው ለእግዚአብሔር ጊዜ እንስጥ ይላል። ማን ነው ጊዜ የሰጠን? እኛን የምንሰጠው እሱ ነው የሰጠን። ለእግዚአብሔር ጊዜ ስጡ እንዴት ይባላል? እሱ ጊዜ ነው የሰጠን። ግን የለን ብን እንዳልን እንደዚህ እንደ በግ ተቅበዝብዘን እንጠፋለን። የጠፋነውን እግዚአብሔር በቸርነቱ ይመልሰን። ምን አደረገ እረኛው? አንዱን በግ ፍለጋ ወጣ። የጠፋው በግ አንድ ነው። ያሉት በጎች 99 ናቸው። አይ እኔ ያሉት በጎች ይበቁኛል፣ ጦሴን ይዞ ሄደ። አንድ በግ መጣ፣ ቀረ ደግሞ አለ። አንዱን በግ ፍለጋ ወጣ ይላል። እግዚአብሔር አንድ ነፍስ እንዲጠፋ ይፈልጋል። እስኪያገኘው ድረስ ፈለገው። እንዴት ደስ የሚል ቃል ነው! እስኪ በሉ እስኪያገኘው ድረስ ፈለገው። እግዚአብሔር የሚፈልገን ምን እስኪለን? እስኪ ደክሞ አይልም አይደክመው፣ እስኪ ሰለቸው አይልም አይሰለቸው፣ እስኪያገኘው ድረስ ፈለገው። ባገኘው ጊዜ አነሳና በትከሻው ተሸከመው። ይሄ ነው ከባድ። እስቲ ጠይቃቸው። አሁን እኛ ብሎ ፀሐይ ላይ 100 በግ ስንጠብቁ ለቀኑ ሙሉ ፀሐይዋ አናታችንን ብሎ ድክም ብሎ እንኳን 100 በግ 10 በግ መጠበቅ ይከብዳል። እና ያነዛን በጎች ቤት አስገብተን አርፌ እተኛለሁ ብለን ስናስብ አንድ በግ ቢጠፋ ልንፈልግ ስንወጣ ደስ እያለን ነው አይደለም? መልሱልኝ። እየተራገመን ማለት እንደው ደፍት ያድርግ እያለን ነው። ፍለጋ ወጥተን በጨለማ ተራራውን ወጥተን ላይ ስንደርስ የለም በጉ፣ ታች ወርደን ቁልቁለቱ የለም፣ ወንዝ ተሻግረን የለም። እንደው አንድ ሁለቴ ደግሞ ጨለማ አይደል እንቅፋት ገና እግራችንን መጥቶ እርር ብለን እኩለ ሌሊት ላይ ያንን በግ ብናገኘው እንሸከመው። መልሱልኝ። ቢቻል በዱላ ነው። እንኳን በቀርቶ ልጅ ጠፍቶ ሲገኝ እንደው ይደረጋል። እኔ የኔ ልምድ ላጋራችሁ መሰለኝ። አዎ ልጆች ሆነን እኛ ስንጠፋ ወላጆቻችን ወይኔ ልጄ ይላል። ሲገኝ ደግሞ ወይኔ የሚለው ልጁ ነው አይደለም? ትቀያየራላችሁ። እመቤታችን ብቻ ነች እኮ ልጇ ጠፍቶ ያልተጋረፈች ወላዲተ አምላክ። ለ3 ቀን ጠፋባት ክርስቶስ። 3 ቀን ቢጠፋ ፈለገ ወጣች። አቤት እመቤታችን የማታስተምረን ነገር የለም። ለ3 ቀን ከፊቷ ዞር ቢል ልትፈልገው ወጣች። ክርስቶስ ከኛ ህይወት ውስጥ ከጠፋ ስንት ቀን ሆኖታል? ስንት ቀን ሆነው ስሙ ከጠፋ ከኛ ልብ ውስጥ ከኛ ሀሳብ ውስጥ
ወጣች ፍለጋ። በመጨረሻ በቤተ መቅደስ ውስጥ ከመምህራን እግር ስር ቁጭ ብሎ አገኘችው ክርስቶስ። ክርስቶስ የጠፋባችሁ ሰዎች ሌላ ቦታ የምታገኙት እንዳይመስላችሁ፣ በዚህ ያለ በዛ ላይ ሊሏችሁ እንዳታምኑ። የእሱ አድራሻው ቤተ መቅደስ ውስጥ ከመምህራን እግር ስር ስትመጡ ታገኙታላችሁ። አትገርፈው ነገር አምላኳን ወልዳ ምን ታድርግ? ልጄ ወይ አባትህና እኔ ስንፈልግ ለምን አስጨነቀናለች? ያው ባይወልደውም አሳድጎት የለ ቅዱስ ዮሴፍ አባትህና እኔ ስንፈልግ ለምን አስጨነቀ? አይገርም? እመቤታችን ይዛው ስትሰደድ ለምን አስጨነቀኝ የሁሉ ስደት አላለች። ሲሰቀል ለምን አስጨነቀኝ አላለች። ሲጠፋባት ግን ለምን አስጨነቀኝ አላለች። እሱን አለማየት ነው ለእሷ ጭንቀቷ። ለምን አስጨነቀን አባትህና እኔ ስንፈልግ ስትል ደግሞ አባትህ ያለችውን ይዘው የዮሴፍ ልጅ ነው ብለው ከእናቷና ቅም እሷ መስከራለች እንዳይሉ በአባቴ ቤት ትኖር ዘንድ እንዲገባኝ አታውቁምን አላት። የኔ አባት ዮሴፍ ሳይሆን እግዚአብሔር አብ ነው። ሌላው ወላጅ ግን ልጁ ሲጠፋ ከገረፈ በኋላ ነው የት ነበርክ ብለዋል ነው አይደለም? እኔ በጣም ያስቀኝ ልጆች ሆነ ተናገር አልመጣህም የምትሉት ነገር አለ ማለት ስታጓጉል ማለት ነው። እኔ እዚህም ሀገር አለ መሰለኝ ኦነስት እንድትሆኝ ነው የምፈልገው። ኦነስት ኮክ አልገርፍህም ብንልና ኦነስት ሊገርፋቸዋል። ከዛ በኋላ ልጁ ተረጉሞ ይቀራል። ሳይካትሪስት ጋር ሄዶ አይናገር፣ ንስሐ አባት ጋር ሄዶ አይናገር። እንደዛ ይህ እረኛ ግን ባገኘው ጊዜ በትከሻው ምን አለው? አሁን ዛሬ እዚህ ጉባኤ የመጣ ነው ቶሮንቶ ካሉ ክርስቲያኖች እኛ የተሻለ ሆነን መስላችሁ? ተሸክሞ ያመጣል ማለት እግዚአብሔር። ወደ ቤቱ ለመምጣት ራሱ የማን እርዳታ ያስፈልጋል? በምህረትህ ብዛት ወደ ቤትህ ገባለሁ ይላል። ብዙ ሰዎች መምጣት እየፈለጉ እኮ ቤተክርስቲያን አይችሉም። እኔ ለምንድን ነው ቤተክርስቲያን ሲሆን እግሬን የሚይዘኝ ምንድን ነው ብላ እየፈለጉ በቸርነቱ ትከሻ ተሸክሞ ወደ ቤቱ ይመለስልን። ስለዚህ ከኛ መሀል በስጋዊ ኑሮ በማህበራዊ ሕይወት ምናልባት ለዛሬው ጉባኤ ብቻ ለንግስ ብቻ በዓመት 3 ደግሞ አሉ የሚመጡ ለሆሳዕና ለትንሣኤና ለገና እንደዚህ ያለነውን ሰዎች እንደዚህ በግ የጠፋልንና ክርስቶስ ተሸክሞ ወደ ቤቱ ይመልሳል። ሁለተኛ የጠፋው ሳንቲም ነው። በዚህ ብዙ አላደክማችሁም። ሳንቲም የተባለው የሰው ልጅ ነው፣ እኛ ነን። ሳንቲምን ቅዱስ ጌሮኒመስ የተባለው ሴንት ጀሮም የሚባለው ቅዱስ በጣም ጥሩ አድርጎ ተርጉሞታል። በሳንቲም ላይ የሰው የፊቱ መልክ ይቀረጻል እና መልኩ በሳንቲም ላይ ስለሚቀረጽ ያ ሳንቲም ቫልዩ ይኖረዋል ማለት ነው። የንጉሱ መልክ ካለበት ያ ሳንቲም ሳንቲም ነበር። አሁንም አንዳንድ ሀገራት ላይ አለ። የእንግሊዝ ንግስት ወይ የሌላ ሀገር ነገስታት መልካቸው ያለበት ሳንቲም ተብሎ ዋጋ ሊያገኝ ይችላል። የኛ የሁላችን ንጉስ ማለት መልሱልኝ። የንጉሱ መልክ እኛ ላይ ታትሞብናል። ንግበር ሰብአ በአርአያነ ወበአምሳሌ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ እግዚአብሔር አርአያውን እኛ ላይ ስሎታል። ስለዚህ እኛ የማን ሳንቲሞች ነን ማለት ነው። ስለዚህ የጠፋው ሳንቲም ሳይሆን ሰው ነው ማለት እኛ ላይ ጠፋው። ሴቲቱ ጠፋባት ሳንቲሙ። ምን አደረገች? በብራት አበራች። ከዛ ቤቷን ጠረገች። ከዛ እዛው ቤት ውስጥ ቆሻሻውን ሰብስባ ከቆሻሻው መሀል ሳንቲሙን አወጣችው። ቅድም በጉ ከቤተ ክርስቲያን የራቀ የጠፋ ሰው ነው ብለን ነበር። ሳንቲም ውስጥ ካላችሁ ይህ ሳንቲም ጠፍቷል፣ ግን ያለው ቤት ውስጥ ነው። ቤት ውስጥ ነው ያለው፣ ግን ጠፍቷል። ሁለተኛ የጠፋ የሚባለው ቤተ ክርስቲያን ውስጥ ሆኖ የጠፋ ሰው። ጠዋትና ማታ እዚህ ነው ያለው። የምንቀድሰው እኛ፣ የምናስቀድሰው እኛ፣ የምንሰብከው እኛ፣ የምንዘምረው እኛ፣ ሰበካ ጉባኤው፣ ሰንበት ተማሪው እኛ፣ ምዕመኑ እኛ፣ ህንፃ ሰሪው እኛ። ለፍለጋ ይመች ብዚህ ነን አለን እንዳይባል ደግሞ ቆሻሻ ውስጥ ነን። ቆሻሻ ኃጢአት ውስጥ፣ ጥላቻው፣ ዘረኝነት ውስጥ፣ ቂም ውስጥ፣ በቀል ውስጥ እሱም እኛ እናውቀዋለን። ሁለተኛው አሁን እግዚአብሔር በጣም የተቸገሩ ቤት ውስጥ ሆነን በጠፋ ነው ሰዎች ነው። ለአፈላለግ ራሱ አልተመቸም። እንዳይፈልገን እዚህ ነን። የአፋልጉኝ ማስታወቂያ እንዳይለጥፍ እኛ ነን ለጣፊዎች። በጣም እግዚአብሔር የተቸገረው ጨርሶ ከቤቱ ከጠፉት ይልቅ
እዚህ ሆነን የጠፋነው ሰዎች ጉዳይ ነው። ጨነቀው እግዚአብሔር። እዚህ የዮሐንስ ራዕይ ምዕራፍ 3 ላይ በራድ ወይም ትኩስ ብትሆን መልካም ነበር፣ ወይ አልቀዘቀዝክም ወይ አልሞክም፣ እንዲያው ለብ ስላልክ ካፌ ልጠፋ ነው ይላል እግዚአብሔር። አፉ ላይ ይዞ እኮ ተጨንቋልኛል። እንዳይወጠን ለብ ያልነ እንዳይጠፋን ፈጥሮናል። ተጨነቀ መድኃኒዓለም። ሁለተኛው አጠፋፍ ቃሉን እየሰሙ መጥፋት፣ ስብከት እየሰበኩ መጥፋት በጣም አደገኛ። ይህ ሆስፒታል አካባቢ ያሉ ባክቴሪያዎች በጣም መድኃኒት ይለምዳሉ እና ምንም ብትውጥባቸው ምንም አይሆን፣ በሽታው ለምዷል ማለት። አሁን ቃል እግዚአብሔር የለመድን በሽተኞች አሉ። የዛሬው ስብከት ጥሩ ነው እያለን እንደ ታለንት ሾ ሬት እናደርጋለን ስብከቱን ማለት እኛ መለወጣችን ቀርቶ ማለት። እግዚአብሔር በቸርነቱ ይመልከታል። አይከብድም ቤት ውስጥ ሆኖ መጥፋት። አሁን እንዲህ ቃሉን እየሰበኩ መጥፋት። አሁን የዚህ ቆሜ ስናገር ሰው መስያችሁ እኔም የጠፋው ነኝ የጠፋው ልክ እንደ ጥሩምባ ነፊ እዚህ ሀገር የለም አውቃለሁ። ኢትዮጵያ ጥሩምባ ነፊ ታስታውሳላችሁ? ታስታውሳላችሁ? ጥሩምባ ነፊ ገርማችኋል። ቀብር አይገኝም። በሌሊት ተነስቶ ብሎ ብዙ ሰው ቀስቅሶ አይኔ በጣም የተነሳው ብሎ ቀብር ላይ ምን ይላል? ይተኛ። አሁን ጥሩምባ ነፊ ነው ቤተክርስቲያን የነበረበት ነገር። ንስሐ ግቡ ምንል ንስሐ ማንገባ፣ ቁረቡ ምንል ማቆም፣ የሌላውን ድክመት ምንናገር እኛ ቂመኞች። ልክ እንደ መርፌ አሁን ብዙ ቀዳዳ ይሰፋል። ያው ላይ ግን አንድ ቀዳዳ ነው እሷ ይሰፋ መርፌ የሆኑ ሰዎች አሉ። ሌላውን የምናበረታ ራሳችን የደከምን። አንተ ብዙዎችን ታበረታ ነበር፣ የደከሙትን ክንዶች ታበረታ ነበር። አሁን ግን ባንተ ደርሷልና ደከምክ ይላል መጽሐፈ ኢዮብ ላይ። ልክ እንደ መቋሚያ ብዙ ሰው ተደግፎት ይቆማል፣ እሱ ግን ቆሟል። ማቆም እንጂ መቆም የማንችል ሰዎች አሉ። ሁለተኛው አጠፋፍ እግዚአብሔር ቤት ሆነን እዚህ ሆነን መጥፋት ነው። እንዲህ ሆነን የጠፋነው እግዚአብሔር በቸርነቱ ይመልከታል። ምን አደረገች ሴቲቱ? መብራት አበራች ይላል። ምን አበራች? ቤት ውስጥ ያሉትን ለመፈለግ እግዚአብሔር የሚያበራው መብራት ቃሉ ነው። ሕግህ ለመንገዴ መብራት ነው፣ ለእግርህ ብርሃን ነው። አበራች መብራት። ከዛ ቆሻሻውን ጠረገች፣ ወደ አንድ ቦታ ከመረችውና ያንን ሳንቲም ከቆሻሻ ውስጥ አወጣችው። ይሄ ነው መጽናኛችን። አንዳንድ ሰው እኔ ለማልለወጠው ነገር ቤተክርስቲያን ባልሄድ ይሻላል፣ ኃጢአት መስራት እንደሆነ አይቀርም፣ ተመልሼ ሄጄ ለምን ኃጢአት ጨምራለሁ ቢቀርብኝስ የሚል ሰው አለ። እንደዚህ እንዳትሉ። ምንም ኃጢአተኞች ብንሆን ከእግዚአብሔር ቤት መውጣት የለብንም። ምክንያቱም እግዚአብሔር አንድ ቀን ከቆሻሻው መካከል ፈልጎ ያወጣል። ሁላችንን በቸርነቱ ያወጣል። አወጣችሁ ከቆሻሻው መሀል። ጠርጋ ቆሻሻውን አይደለም ያወጣችሁ። ከቆሻሻችን መሀል የሚያወጣን ማን ነው? እኛን አይደለም ያወጣን። ቆሻሻው ይለየናል ከኃጢአታችን። አሁን አንዳንዴ ቤተክርስቲያን ውስጥ ጥሩ ሰው አለ፣ ደግሞ መጥፎ ሰው አለ። የለም ምን እንደማያውቅ ትሆናላችሁ። አሁን ቤተክርስቲያን ውስጥ ጥሩ ካህን አለ፣ ክፉ ካህን አለ። የለም ጥሩ ሰባኪ፣ መጥፎ መቼስ ደግሞ ሚዲያው የሚያወራው የጥሩ ካህን ወሬ ነው። ስለዚህ የሉቃስ ወንጌል ምዕራፍ 1 ላይ በጣም ሁሌ ሳነበው የሚገርመኝ ታሪክ ልንገራችሁ። ዘካርያስ አጥኖ እያጠነ እያለ ቅዱስ ገብርኤል ተገለጠለት አይደል? ከዛ ሚስት ኤልሳቤጥ ትወልድልሃለች አለው። እንዴት ይሆናል ሲል ይህ እስኪፈጸም ድረስ ምን ትሆናለህ? ዲዳ አድርጎት ዘካርያስ ከቤተ መቅደስ ሲወጣ ይላል ሕዝቡ ራእይ እንዳየ አስተዋሉ ይላል። እስኪ በሉ ራእይ እንዳየ ምን እንዳየ በምን አወቁ? ምን ሆኖ ስለወጣ? አሁን የቶሮንቶ ቅድስት ማርያም ቤተክርስቲያን ምዕመናን እሑድ አስቀድሰን ካህኑ ቀድሰው ጨርሰው ወጥታ ያሳልሙናል ብላችሁ ስታስቡ ዲዳ ሆነው ቢወጡ ራእይ አይተው ይሆናል ትላላችሁ። ፈረደችም መቤት። እኔ ድሮም አይመችኝም ነበር። እንደው የቀደሙትን ሰዎች መንፈሳዊነት ለሁላችን ይስጣል። እና አሁን ቤተክርስቲያን ውስጥ ክፉ ሰው ስናይ እንደው መድኃኒዓለም ምን አለ እንደው እንደዚህ አይነቶቹ ሰዎች ጠርገህ ብታስወጣ ብላችኋል። እንደው መድኃኒዓለም እኛ እኮ እንዴት እንምጣ? ቤተክርስቲያኑን አንጠላም፣ ግን አሉ በተለይ እሳቸው ካሉ ሚል ሰው ጠርጋ አስወጣቸው የሚላል በጣም ይገርማል። እግዚአብሔር ጽዳት ከጀመረ እኛን ይለቀናል?
ወይስ ሀሳቡን ያመጣው ሰው የቆየ ይባል? ቤተክርስቲያን ከተጸዳች እኛም አንገባ። ተመልከቱ ቅዱስ ዮሐንስ አፈወርቅ ምን አለ? ቤተክርስቲያን በሉስ አይ ደከማችሁ መሰለኝ። ቤተክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለችም። ቤተክርስቲያን ምንድን ነው? ሐኪም ቤት። ቤተክርስቲያን ሐኪም ቤት ከሆነች እኛ ምንድን ነው? ታካሚ ላትሉ አደራችሁ። በሽተኞች ነው። ንስሐ እየገባን ከሆነ ታካሚዎች ነው። እየቆረምን ከሆነ ታካሚ አለዚያ ምንድን ነው? አይሰማም። መቶ በሽተኛ ላይ ዛሬ ቶሮንቶ ከመርገጡ ሰደመዳደ እኔም በሽተኛ ነው። በሽተኛ ከሆንክ ለምን ትሰብካለህ ካላችሁ፣ በሽተኞቹ ሆስፒታል ውስጥ ትንሽ ሲቆዩ እንደ ዶክተር ይሆናሉ ነው አይደለም? የእነሱን ኪኒን ለአንተ ያዙልሃል። ዋጣው ችግር ዶክተሩን አትስማ ሁሉ ይላሉ። እና አሁን እኛ ትንሽ ቀደም ብለን የገባን በሽተኞች ስለሆነ እግዚአብሔር በቸርነቱ ይማረን። የሚገርመው ቅዱስ ዮሐንስ አፈወርቅ ምን አለ? በሽተኛ ለበሽተኛ ያዝናል፣ ኃጢአተኛ ግን ለኃጢአተኛ ያዝናል። እኔ የሚገርመው እኛ የምንሰራውን ኃጢአት ራሱ ሌላ ሰው ሲሰራው ደስ ይላል። ኮፒራይቱ ሁለት እኛ የምንሰራው ኃጢአቱን ነው። አሁን እስቲ አንድ ጥያቄ እዚህ ጉባኤ ማለት የአንድ ሰው ሞባይል ፎን ቢጮህ ምን እንላለን? ይህ ምን አለ ሰው ቤተክርስቲያን መጥቶ ነው እንላለን። የእኛ ከጮኸን ከሀገር ቤት ማለት ኢመርጀንሲ ሰዎች አብረው ኃጢአት ሰርተው ራሱ ተዛዘባል። አብረው ሲሰክሩ አድረው ወጣቶች አንተ ቢሰከረው ሌላ የመጡት እኮ አብረው ነው። አብረው አመንዝረው ወንዱ ሴቷም ሴቷ ወንዱ ይታዘባል። እርስ በርስ የምንፈርደው ያህል ስላልፈረደብን እሱ የተመሰገነ ነው። አሁን ለአንተ ኃጢአት አንቺ ለአንቺ ኃጢአት አንተ ፍረድ ቢል እግዚአብሔር እዚህ ምድር ላይ ሰው ይኖራል? ቀንጥሰን ነው የምንጨርሰው። እና ጠርጋ አስወጣ አይባልም። ይህ ሳንቲም የተገኘው ቤቱ ስላለ ነው። ተጠርጎ ቢወጣ ኖሮ ውጭ ነበር የሚለው። ከና ኃጢአታችን ከቤተክርስቲያን መጥፋት የለብን። አንድ ቀን እግዚአብሔር ከቆሻሻው መሀል ያወጣናል። አይችልም? ሁላችንም በቸርነቱ ያወጣል። አሁን ችግራችን እኛ እንፈራረዳል እና ከቤተክርስቲያን ለመውጣት ደግሞ ሰበብ የሚፈልግ ሰዋል። ካህኑ እንዲያርገዋል በቃ ሁለተኛ አልመጣም ብሎ እግዚአብሔር አይሱ ካህኑን አይቶ ነው የጠፋው እንዲደመር አይደለም። ካህኑን በራሳቸው ፋይል ይፈርድባቸዋል። አንተን ደግሞ በራስ ፋይል ይፈርድባል። ከቤተክርስቲያን ከመጥፋት እግዚአብሔር በቸርነቱ ይሰውራል። ወደ መጨረሻው ነጥብ ልምጣ። የመጨረሻው የጠፋው ሰው ነው። በጉ ሳያውቅ ከቤተክርስቲያን የራቀ ሰው ነው። ሳንቲሙ እዚህ ሆነን ያለን መስሎን የሌለን ክርስቲያኖች ነን። ልጁ እስካላችሁ ይህ ልጅ አውቆ ነው የጠፋው። አባቱ የሚደርሰኝን ገንዘብ አሁን ስጠኝና ልጅ ብሎ መጣ። ከቤተ ክርስቲያን አውቀው የወጡ ሰዎች አሉ። ጾሙ ሰልችቷቸው፣ ጸሎቱ ሰልችቷቸው፣ ቅዳሴው ረዘመ፣ ማህሌቱ ሰዓታት በአንድ መወሰን አልፈልግም ብለው በየምክንያቱ የወጡ ሰዎች አሉ። ጾም አሁን ይቺ ቤተክርስቲያን በዓመት 7 ጊዜ አጽዋማት አሏት አይደል? በጣም አንዳንድ ሰው ጾም ሰልችቶት ይወጣ ሰው የምን መጨናነቅ ነው ውስጥም ሆነ የጾም ነገር ብዙ ማይዋጥለት ሰው አለ። ጾም ትወዳላችሁ አትወዱ? አይሰማም? ትወዳላችሁ። ጾም ሲገባ ነው ጾም እንኳን አደረሳችሁ ብትባባል ጥያቄ ነው የማልመለሱ። እኔ ተው የራሳችሁን ልትታዘቡ ልንገራችሁ። በየሳምንቱ ዓርብና ሮብ ምን እንላለን? እንጾማለን። ለምንድን ነው ግን ዓርብ ሮብ የሚጾመው ብሎ ሰው ይጠይቃል፣ ይመልሳል። ይኸው 50 ቀን ሙሉ ዓርብ ሮብ ጾመናል። አንድ ሰው መጥቶ ለምን ቀረ ያለኝ የለም። እኔ ለምንድን ነው ዓርብ ሮብ ጾም የቀረው ያለ የለም። ለስጋችን ሐዘን ለአብዳን ወትፍሲት ለጠቢባን ቅዱስ ያሬድ የሰነፎች ሐዘን ነው ይጾማል። በስጋ ትራባለህ፣ በነፍስ ግን ትጠግባለህ። ነፍስህ ከቁስል ትድናለች፣ ከኃጢአት ቁስል ነው። እና ይህ ልጅ አባቱ ቤት ቁጭ ብሎ አንዴ ውሃ ቅዳ፣ አንዴ እንጨት ፍለጥ፣ አንዴ በጊዜ ግባ ሰለቸው። እኔ ለምን ፈታ እያኖር ብሎ ወጣ ከቤተ ክርስቲያን። የምን ጾም የምን ጸሎት፣ እንደፈለግኩ ብለብስ የፈለግኩትን ባረግ ብለው የወጡ ሰዎች አሉ። ወጣ ገንዘቡን በክኖ ጨረሰ ይላል። ከቤተ ክርስቲያን እግዚአብሔር ልጅ በመሆን የሰጠንን ጸጋ መንፈስ ቅዱስ ስንወጣ በትነን ጨርሰው ጨረሰ። ባዶ እጁን ቀረ። የአሳማ ምግብ ሊበላ ይመኝ ነበር፣ የሚሰጠው አልነበረም ይላል። ዓለም ላይ ወጥተህ የምትፈልገውንም ደስታ አታገኝም።
ሰይጣን የገባልህን ደስታ አይሰጥም። ሰይጣን ቃሉን ከፈጸመ ምኑ ሰይጣኑ ነው። ብዙ ሰዎች ከመንፈሳዊ ሕይወት ውጭ ያለው ሕይወት ያጓጓቸዋል። በደንብ ደስ ብሏቸው የሚኖር ይመስላል። የሚፈልጉትንም ደስታ አያገኝ። መጠጥ ቤት ሆነው ጠርሙስ ጨብተው የእግዚአብሔር ቃል ትዝ እያላቸው ይረበሻል። ቅዳሴው ዜማው የረበሻቸው ይሰቃዩዋል። እግዚአብሔር በቸርነቱ ይመልሳቸው። ይህ ልጅ ወጣ፣ በትኖ ጨረሰ፣ ባዶ እጁን ቀረ። ከዛ ወደ ልቡ ተመለሰ። በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው? አባታችን እግዚአብሔር ነው። የአባታችን ቤት ማን ነች? የአባታችን ቤት ሙያተኞች ደግሞ እነ ቅዱስ ዑራኤል ናቸው። ቅዱስ እመቤታችን ነች። ጻድቃን ሰማዕታት ናቸው። እንጀራ የሚተርፋቸው ሙያተኞች፣ ከነሱ አልፎ ለሌላው የሚያማልዱ የሚጸልዩ። ቅዳሴያችን ፈትቲሙ በረከት አፉኪ መዋዘከ ቤት፣ የአፍሽን በረከት ቆርሰኝ ስጭኝ እናቱ ሆይ። ምክንያቱም ለድሃ ለችግረኛ ስጥ የለው ይል የለ ወይ? ለእኔ ለኃጢአተኛው ላጣሁት ለችግረኛው እባክሽን የአፍሽን በረከት ስጭኝ። ለሁላችን ትስጠን እመቤታችን። ስለዚህ አባቴ ቤት ሙያተኞች ስንት ናቸው? እኔ እዚህ በረሃብ እጠፋለሁ። ስለዚህ አሁን ተነስቼ እሄዳለሁ። ልጅ ልባል አይገባኝም፣ ከአገልጋዮች አንዱ አድርገኝ እለዋለሁ አለ። ተነስቶም ወደ አባቱ መጣ። ልብ አድርጉ፣ ይህ ልጅ ሲጠብቅ የነበረው አሳማ ነው። ይሁን የነበረው የአሳማ በረት ውስጥ ነው። ልብሱ ቆሽሿል፣ ሰውነቱ ይሸታል። ገላዬን ልታጠብ ልብሴን ልቀይር ሳይል ከነ ቆሻሻው ተነስቶ ወደ ማን መጣ? ወደ አባቱ። አንዳንድ ሰው ወደ ቤተ ክርስቲያን ና ሲባል አንዳንድ ፊክስ የማደርጋቸው ነገሮች አሉ። የማስተካክለው ነገር አለ። የሚያስተካክለን ማን ነው? እግዚአብሔር። መቼም አንስተካከልም፣ እሱ ነው የሚያስተካክል። አንተው አስተካክለን ይላል ቅዳሴያችን። ሁላችንም ያስተካክለን። የሚያጥበን የሚያነጻን ማን ነው? ከነ ሽታው መጣ። ከነ ሽታው ሲመጣ አልሸተተውም። የእኛ ኃጢአት እግዚአብሔር ነው የሸተው። እሱ ሲጀመር የሚሸት ቦታ መች ሸተዋል? ሲወለድ በረት ውስጥ እንዴት ሆነ ነው አይደለም? ስለዚህ እንደ በረት የከረፋ ሕይወት ቢኖራቸው አልጸየፋችሁም እያለ አልዓዛር ይሸታል ተው እያለችው አይደል እንዴ? ክፈቱት ያለው የእኛ ኃጢአት እግዚአብሔርን አያጸይፈው። ለምን? ሞቶልናል። አሁን አንገታችሁ ላይ ያደረጋችሁት ወርቅ ድንገት ተበጥሶ ጭቃ ውስጥ ቢወድቅ ጥላችሁ ትሄዳላችሁ? አይ ሀብታም ሀገር መጣሁ መሰለኝ። ጥላችሁ ትሄዳላችሁ? ኧረ እንወሻሽ እንደው እኔ ቅርታ አድርጉልኝ፣ መጸዳጃ ቤት ውስጥ ቢገባ ራሱ ጥላችሁ ትሄዳላችሁ? እጃችንን ከተን ምን እንለዋለን? ለምን? ወርቅ ነዋ። የተገዛው በምንድን ነው? ክርስቶስ እኮ እኛን የገዛን በደሙ። የፈለገ የኃጢአት ጭቃ ውስጥ ብንዘፈቅ እጆቹን ከቶ ያወጣናል፣ ወደ ምሕረቱ ባህር ይጨምረናል፣ ሁላችንን ይጨምራል። ስለዚህ ልጅ ገና ሲመጣ ከነ ቆሻሻው መጣ። አባትም ከሩቅ ሳላየውና አዘነለት። እግዚአብሔር የሚያዝንልን እዚህ መተን ስንጸልይ ብቻ ነው። እዚህ መተን ስናስቀድስ ብቻ አይደለም። ሩቅ ሆነን ማየት ያዝናል። አዘነለት። ወደ እርሱ ሮጠና አቀፈና ሳመው ይላል። በአይሁድ ልማድ በኦሪቱ ሕግ ማለት ነው። አንድ ልጅ አባቱን አስቀይሞ አባቱን ንብረት ካጠፋ ተወግሮ ይሞት ነበር በድንጋይ። ከኔ ጋር ናችሁ? ስለዚህ የአባት አንዱ ሩጫውን ልጁን ሌሎች ሰዎች በድንጋይ ሳይወግሩበት ለመውሰድ፣ ሰዎች ሳይፈርዱብን እግዚአብሔር ወደኛ ይሮጣል። ሮጠና አቀፈና ሳመው። ልጅ በእርምጃ ነው፣ አባት ግን በሩጫ። መሮጥ ያለበት ልጅ ነው አባት። ልጅ ሲጎተት አባት ግን ሮጣል። እግዚአብሔር እኛን ይቅር ለማለት የሩጫ ያህል ነው የሚቸኩለው። እኛ ግን ይቅር በለን ለማለት የእርምጃ ያህል ነው የሚጎተት። እግዚአብሔር ይቅር ማለት ሳይሰለቸው አይደል እኛ ይቅር በለን ማለት የሚሰለች። እሱ መማር ሳይሰለቸው እኛ ማረን ማለት ነው የሰለቸው። ሮጠና አቀፈና ሳመው። ልጅ ተብዬ ልጠራ አይገባኝም፣ ከባሪያዎች አንዱ አድርገኝ አለ። አልሰማውም። ከሁሉ የተሻለ ልብስ አምጡና ምን በሉት አልብሱት። ለጣቱ ቀለበት፣ ለእግሩ ጫማ አሁን ቀለበት ነሰሲቲ ያለ በግብ አለ ውሃ አለ ምን ያደርግለት? ቀለበቱን አይቀበታል። ቀለበት የዋዛ ነገር መሰላችሁ? በድሮ ዘመን ማህተም ነው። በእኔ ንብረት ላይ ድጋሚ ይዘዝበት ወራሽ አድርጌዋለሁ አለ። ይቅር በለኝ ብለኸው ከመጣህ እግዚአብሔር ምን ስትሰራ ከመመጣህ ቢል አምላክ ምን ስትሰራ የሰጠውን ገንዘብ የጣልከው አይልም። ወደ ነበረበት ኧረ ከነበረው በላይ ሾመው። የሰባውን ፍሪዳ አምጡና ምረዱለት፣ እረዱለት። ሰው ይቅር በለኝ ብሎ ወደ እግዚአብሔር ከመጣ ክርስቶስ የሚያርድለት ፍሪዳ የገዛ ስጋና ደሙ አምጡለት አለ። ፍሪዳ ስጋዬን ለቤቱ ስጡት፣
ቀለበት፣ ለእግሩ ጫማ አድርጉለት፣ እባብ እንዳይነድፈው እግሩን ሰኮናውን እንዳይነድፈው ማለት ከኃጢአት የሚከለከልበትን ጸጋ ጫማ ጨመረለት። ልጄ ሞቶ ነበር ሕያው ሆኗል፣ ጠፍቶ ነበር ተገኝቷልና። ሞተን የቀረነውን ሕያዋን ያደርገን አምላክ። አቤት ስንተርከው ቀላል ነው። አሁን እዚህ መሀል ወላጆች አላችሁ፣ ልጃችሁ ስንት ዓመት ለፍታችሁ እዚህ ሀገር ብዙ ደክማችሁ ብዙ ስራ ሰርታችሁ ያፈራችሁትን ገንዘብ ወስዶ ከቤት አፈር ድሜ አብልቶ ከሰውነት ተራውቶ ጠቁሮ ከሶ ቆሽሾ ሲመጣ ልጃችንን ስናየው ሮጦ ነቅፈን እንስማ? መልሱልኝ። እኔ ልንገራችሁ፣ ትስሙታላችሁ። እንስማዋለን። መቼስ የወለደ አንጀት አይጨክንም አይደል? እንስማዋለን። መቼስ ጣት ቆሰለ ተብሎ ምን አይነት አንዴ ወልጄ ያለው ፈጣሪ ባጣቴን ያመጣልኝ በእንዳ ግባ ይባላል። እናስገባዋለን። አያስገብተን ግን አንለቀው። እንጀራ በበላ ቁጥር እኔ ከፈጣሪ ያገኘዋለሁ ብዬ ነው። የወጋ ቢረሳ የወጋ ቁጥራችሁ ይቅር እንላለን አንረሳ። ፎርጊቭና ፎርጌት ይሉታል ልጆች። ይቅር እንላለን አንረሳ። ሲቆይ የረሳውልሽ መሰለሽ እንዴ? ተወግቶ የረሳው ክርስቶስ ብቻ ገና ሚስማሩ ከእጁ ሳይወጣ ልቡ ድረስ እያመመው የሚያደርጉትን አያውቁምና እዛው እኮ ነው ገና ሚስማሩ እጁ ውስጥ ነው። እኛ 10 ዓመት ካለፈው በኋላ ራሱ ወዲጆ ተቀበለው። ይህ ልጅ የተቀበለ አምላክ ሁላችንን ይቀበላል። የመጨረሻው ላይ ነገር ተናግሬ ይበቃኛል። ደከማችሁ? ይህ ባለጸጋ ስንት ልጅ ያለውን ያለው ታላቅ ወንድሙ አገር ሰላም ብሎ በማታ መጣ። ሲመጣ ቤቱ ልልታ በልልታ ምንድን ነው ብሎ አንዱ ሕፃን ጠርቶ ሲጠይቀው ወንድም መጥቶ አባቴ የሰባውን ፍሪዳ አረደለት አለው። እኔ እዚህ ብዙ ሊቃውንት የመጽሐፍት መምህራን ስላሉ እንዳይታዘቡኝ፣ ግን ይሄ ሕፃን ራሱ ነገረኛ ይመስለኛል። ዝም ብዬ ሳስብ ወንድም መጥቶ ይበቃል። ወንድም መጥቶ አባት ምን ያደርገለት ፍሪዳ የሰባው ያን ትልቁ አረደለት። ተቆጣ። ሊገባ አልፈለገም። አባት ወጥቶ ለመነው፣ አልገባም። እኔ እስከ ዛሬ እንደ ባሪያ ተገዝቼልኝ ምን አልክልኝ? ፍየል አርደልኛል። ይህ ልጅ ግን ገንዘብን ከጋለሞቶች ጋር በልቶ ሲመጣ ፍሪዳ አረድክለታል። አሁን ገንዘቡን ከጋለሞቶች ጋር ይብላው ከደናግል ጋር ይብላው አይቷል። ያው ይሆናል በሚል እኮ ቤት ውስጥ ሆነን በሰው ኃጢአት ሳናጣራ ከፈረድን ቤተ ክርስቲያን ውስጥ ብንሆንም ጠፍተናል። ከሁለት ወንድማማቾች የጠፋው ይገርማቸዋል። ቤት ውስጥ ያለው ልጅ ለአባቱ ፍቅር የለው፣ ለወንድሙ ፍቅር የለው። ለምን ገባ ብሎ ተናደደ። ሰዎች ወደ ቤተ ክርስቲያን ሲመጡ እኮ ደስ የማይለን ሰዎች አሉ። አይ ደስ ይለናል ትሉ ትችላላችሁ። አስተያየታችን ግን ለዛ ያሳይ። አዲስ ሰው ሲመጣ ወንበር ይለቀቅለታል ቤተ መቅደስ ውስጥ በወንበር ካልመጣ ነው ትልቅ ነገር ነው። እኔ አንድ ገጠመኝ ልንገራችሁ። አንድ ሰውዬ ሚስቱ ጭቅጭቅ አድርገው እንደው እባክህ ዛሬ እንኳን እስኪ እሑድ ነው ክብረ በዓል ነው እናስቀድስ ብላ ይዘው ሄደች። ከዛ ቅዳሴው አልቆ እንደኔ አንድ ሰው ቆሞ ቃል እግዚአብሔር ይናገራል። ሲናገር የዚህ ሰውዬ ሞባይል ይጮሃል። ስልኩ ሲጮህ ሙሉ ቤተ መቅደሱ ፊቱን ወደዚህ ሰው እያዞረ ማለት ነው። ደግሞ ሰው ሲያያችሁ ይጠፋባችኋል። ላይ የምታረው ሰውየው ኪሱ ጠፋበት። እንደምንም ብሎ ዘጋው። ሰባኪው አንድ 5 ደቂቃ ቤተክርስቲያኑ ስልክ ቤት ሳታጠፉ ትገባላችሁ በሚል ርዕስ አጭር ተግሳጽ ሰበከ ማለት ነው። ከዛ ምዕመኑም ራሱን እየነቀነቀ ያሳዝነው እያለ ሰውየው ከፍቶት ከዛ ቤተክርስቲያን ወጣ። ከሚስቱ ጋር በመኪና ወደ ቤት ሲሄዱ ቤት እስኪደርሱ መከረችው። አዋረድከኝ፣ እርምህን ልትመጣ እንደው ለአንድ ቀን አለችው። በቃ ቀኑ ተበላሸ። ሰውየው በቃ ብሎ ትቶ ከሰዓት እስቲ ደግሞ እንደው ትንሽ ራሴ ልርሳ ብሎ መጠጥ ሊጠጣ መጠጥ ቤት ሄዶ ቢራ አዘዘ። ቢራ መጡለት። ባንኮሉ ላይ ሲያስቀምጠው በደንብ አላስቀምጠው፣ ተደፋ። ዛሬ ቀን አይደለም ማለት የተደፋው ደግሞ ሱፍ የለበሱ ሰዎች ላይ አይ ቀን የዛሬው ቀን አለ። ተነሱ ሱፍ ለባሾች
ሊቀጠቀጡኝ ነው ሲል መሀረብ ከኪሳቸው አውጥተው ጠረጉለት የፈሰሰበት። ባለመጠጥ ቤቷ ደግሞ ያጋጥማል አትጨነቅ ብላ ቦታው ወለወለችና የዛሬውን ቢራ እምጋብዝ እኔ ነኝ አለችው። ይህ ሰውዬ ከዛች ቀን ጀምሮ ከዛ መጠጥ ቤት ቀርቶ ይህንን እንክብካቤ ማግኘት የነበረበት የት ነው? ቤተክርስቲያን ለሚመጣ ሰው ፊታችን እኮ አይቀበልም። ካናዳና አሜሪካ በጣም ደስ የሚለው ከስተመር ሰርቪስ በጣም ገርሞኛል። ትልቅ ኳሊቲያቸው። አሜሪካ መጀመሪያ የሄድኩኝ ጊዜ ከአንዲት እህት ጋር ባንክ ሄድንና ስናዋራው እውነት ነው ነገራቸው። ይሄ የዚህ ሀገር ሰው ሊያምነኝ ይችላል። ሀገር ቤት ብናገር ማንም ያለነው ሁለት ሰው ብቻ የሚያስቀምጥ ወንበር ላይ ስለነበር የባንኩን ጉዳይ ፕሮሰስ ለኛ ለማስረዳት ተንበርክኮ አዋራ። ማመን አልቻልኩም። ምክንያቱም አገር ቤት ተንበርክኮ ለራሱ አይፈጽም ነው ለምንድን ነው የሚያነሳው? የምትሰሩበት መስሪያ ቤት የምትውሉበት ቦታ ላይ ከስተመር ሰርቪስ ጥሩ ነው አይደል? ለምንድን ነው ቤተክርስቲያን የማይመጣው የከስተመር ሰርቪስ? እንደ ምዕመን አይደለም። እሺ በግል ብቻ አይደል እንደምናባረው ሰው ሌላውን የማምጣት ዓላማ የለም። ይሄ እንዳኮረፈው ልጅ መጥቶ ነበር በጣም ብዙ ጊዜ የዚህ ነገር አላውቅም አለ። እኔ ለኔ ነገሩኝ አላልኩም። ልጨርስ ግዴላችሁም ስሙ። በጣም የሚያሳዝነው ከዓለም ከሺሻ ቤት ከመጠጥ ቤት ሰው ማምጣት ነው የቤተ ክርስቲያን አገልግሎቷ ዋናው። በሚያሳዝን ሁኔታ ብዙ ሀገር ላይ ውድድራችን ከአጋንንት ጋር ውድድራችን ከዓለም ጋር ሳይሆን ደብር ከደብር ጋር እርስ በርሳችን አገልጋይ ከአገልጋይ ጋር ካህን ከካህን ጋር ምዕመን ከምዕመን ጋር ሰው የማምጣት ዓላማ ዋናው። አኮረፈ። የትም ሲጠጣ የመጣ ልጅ ነው እኮ አለ እግዚአብሔር። በደለኛም ቢሆን ምኑ ነው? ልጁ ነው። የሞተው ለሱም ነው። ወንድምህ ነው አለ። ይህ ልጅ ሲለው ወንድምህ ነው። እስከ ዛሬ አገልግዬ ፍየል እንኳን አላረድክልኝም አለ። የኔ የሆነ ሁሉ እኮ ያንተ ነው አለ። ቤተ ክርስቲያን በመምጣታችን ምን አገኘን? እኛ ገንዘባችንን መዝረጥ አድርገን የሚመሰለ ቤተ መቅደስ የሰራ ነው እንዳትሉ። ለእግዚአብሔር ምኑም ነው የእኛ ገንዘብ የእኛ ጉልበት። ምን አገኛችሁ ከተባላችሁ የእግዚአብሔር የሆነ ሁሉ የማን ነው? ወልድ ያለ ሁሉ አለ ልጁ ያለ እግዚአብሔር ቤቱ በመመላለሳችሁ ይገርማቸዋል። አሁን ሰው ቤት የሚሄድ ሰው በጣም ሲመላለስ ይናቃል አይናቅም? በቃ እግር ካበዛን ሰው ቤት አይወደም። እግር ስናበዛ የሚያከብረን እግዚአብሔር ብቻ። ቤቱ የሚመላለሱ ሰዎች ከፍ ያደርጋቸዋል። አቤቱ በቤት የሚኖሩ የተመሰገኑ ናቸው ነው የሚለው። የበለጠ ክብር ነው የሚገኝበት እና እስከዛሬ አገልግዬ ምን አገኘው አይባል። የመጨረሻው ከሁለቱ ልጆች አባቱን በጣም የተዳፈሩ የቱ ይመስላችኋል? የጠፋው ነው ወይስ ቤት ውስጥ ያለው? የጠፋውማ ልጅ ተብዬ ልጠራ። ቤት ውስጥ ያለው ግን አባቱን ከፍ ዝቅ አደረገው። እውነት ለመናገር እግዚአብሔር በጣም እንዳፈረው ቤት ውስጥ ያለው ሰዎች ነው። አዋላችሁ በእርግጠኝነት አሁን ይሄን ሲሰማ አንዳንድ ሰው ዛሬ የመጣ ጉባኤ እኮ እኔም ለዚህ እኮ ነው ቤት ውስጥ ማለት ነው። እንግዲህ ዛሬው ሰባኪ እውነት ተናገር። ቀረብ ማለት ጥሩ አይደለም። አላልኩም። መራቅ ይጠቅማል፣ መቅረብ ይቀርባል። ወንጌል ነው። መራቅ ምን መዘዝ እንዳለው ነግሬያችሁ ነው። ክርስቶስ ሊሰቀል አንድ ቀን ሲቀረው ቅዱስ ጴጥሮስ ሌሎች ሁሉ ሊክዱኝ አልክድም ብሎ ፎክሮ ጌታ ሲያዝ ሰይፍ አነሳና ሊያስጥለው ሞከረ። ከዛ የሊቀ ካህናቱን ባሪያ የማርቆስን ጆሮ ቆረጠው። ሊቃውንቱ እንደሚነግሩን ጴጥሮስ የሰደደው ለአንገቱ ነበር፣ ግን የሥራ ልምድ ስለሌለው ምን ቆረጠው? ጆሮውን ቆረጠው። ከዛ ጌታ የዚህን ሰውዬ ጆሮ ፈወሰለት። የሁላችንን ጆሮ ይፈውስለት። ከመሬት ላይ አንስቶ ጆሮ ሰፋለት። አዲስ ጆሮ ነው የሰጠው። ምን ያደርግለታል? ያ ስንት ነገር የሰማ ጆሮ አይደል? አንተን ብቻ የሚሰሙ ጆሮዎች ስጠን ይላል ቅዳሴያችን። አሁን ጆሮአችን እኮ ተበላሽቷል። ስንት ወሬ የሰሙት ቀየረለት ክርስቶስ፣ ጆሮአችንን ይቀየረልን። አሁን ጴጥሮስም ይላል ሉቃስ
ከኔ ጋር በሉ ከሩቅ ይከተለው ነበር። ማንን? አንዳንድ ሰዎች ቤተክርስቲያን በሩቁ ነው የሚሏል። አንቺ ልጅ ተይተይ ቀረብ ቀረባት አትበይ፣ በኋላ ጥሩ አይደለም። ቤተክርስቲያን በሩቁ ነው ይላል። በሩቅ ሲሆን ምን ይመጣል? ጴጥሮስ ጌታን ከሩቅ ተከተለው። ሲከተለው በረደው። ሲበርደው እሳት ሊሞቅ ቁጭ አለ። እሳት ደግሞ ሙቀት ብቻ ሳይሆን ብርሃንም አለ። ፊቱን ወለል አርጎ አሳያል። አንተ ከሱ ጋር ነበር፣ አንተ ከሱ ጋር ነበር። አጣደፉት የምትሉትን ሰውየውን አላውቀው። ይኸውላችሁ ከቤተ ክርስቲያን ስትርቁ እሳት ለመሞቅ ወይም ማህበራዊ ኑሮ ለመኖር ለስራ ለትምህርት አብረዋችሁ የሚውሉ ሰዎች አሉ። አንቺ ኦርቶዶክስ አይደለሽ፣ አንቺ ኦርቶዶክስ አይደለም ብለው ያጣድፏቸዋል። በጥያቄ ሲያጣድፏችሁ መልስ ስታጡ ፈጣሪውን ፍጡር ያስክዷቸዋል። ቀረብ ማለት ምን ይጠቅማል ካላችሁ እንደ ጴጥሮስ ያልሰራ እስከ መስቀል ድረስ የተከተለ ሐዋርያ ነበረ ቅዱስ ዮሐንስ። እዛው መስቀል ላይ ክርስቶስ ወደር የሌለው ሽልማት ሸለሙ። ይህ ሽልማት ማለት ክርስቶስ ቤት እንዳይሰጠው ቤት የለው። የሰማይ ወፎች መሳፈሪያ ያላቸው፣ ለቀበሮች ጉድጓድ አላቸው፣ እኔ ግን ምንም የለኝም ብሎ ነበር። ቤት የለው። ቤት እንዳይሰጠው ለዮሐንስ እንደው ለታማኝነቱ ገንዘብ እንዳይሰጠው የለውም። እሱም የተሸጠው በ30 ብር የቀረው ልብስ ነበር። እሱንም ልብስ የቀደው ተካፈሉ። በቀሚሴ ላይ ጣተው ምድር ላይ የቀረችው ገንዘቡ፣ ቤቱ፣ ልብሱ፣ ንብረቱ ማን ነበረች? እናትን ነኋታ። ከቤተ ክርስቲያን ቀረብ በማለታችን ምንም በደለኞች ብንሆን ደግሞ የወላዲተ አምላክን ፍቅር አግኝተናል። ከዚህ መሀል በመና እንደ በጉ የጠፋ ሰው አለኛ እንደኛ መሀል ከኛ መሀል እንደ ሳንቲሙ ያለ መስሎት የጠፋ ሰው አለ። እንደ ልጁ ሊወጣ መንገድ የጀመረም ከኛ መሀል አለ። የተማርነው ለጠቅላላ እውቀት አይደለም፣ ለንስሐ ነው። የሰማነውን ለንስሐ ያደርግልን፣ በልቡናችን ጽላት ይጻፍ። እንግዲህ ምን እንላለን? አልሐዋርያው ምን